የ72 ዓመቱ ዕድሜ ባለጸጋ የ7 ልጆች አባት የ14 የልጅ ልጆች አያት የ3 የልጅ ልጆች ቅድመ አያት ናቸው። አቶ ዘብዴዎስ ከ64 ዓመት የዕድሜ ባለጸጋ ባለቤታቸው ወይዘሮ ያሎሜ ትልጌ ጋር ጋብቻ የፈጸሙት የዛሬ 50 ዓመት የገና በዓል ሰሞን ነበር። የ50ኛ ዓመት የወርቅ ኢዮቤልዩ የጋብቻ በዓላቸውን ወደ ኋላ የምንመለስበት ሆኖ የምናስቀድመው ግን አቶ ዘብዴዎስ ባህል ቅርስና ታሪክ ተጠብቆ እንዲቆይ እያበረከቱ ስላለው አስተዋጽኦ ይሆናል። ባህል፣ ቋንቋ፣ ቅርስና ታሪክ የአንድ ማህበረሰብ ማንነት መገለጫዎች ናቸው። ባህል ሲነሳ ስማቸው ይወሳል። የ72 ዓመቱ ዕድሜ ባለጸጋ የ7 ልጆች አባት የ14 የልጅ ልጆች አያት የ3 የልጅ ልጆች ቅድመ አያት ናቸው። አቶ ዘብዴዎስ ከ64 ዓመት የዕድሜ ባለጸጋ ባለቤታቸው ወይዘሮ ያሎሜ ትልጌ ጋር ጋብቻ የፈጸሙት የዛሬ 50 ዓመት የገና በዓል ሰሞን ነበር። የ50ኛ ዓመት የወርቅ ኢዮቤልዩ የጋብቻ በዓላቸውን ወደ ኋላ የምንመለስበት ሆኖ የምናስቀድመው ግን አቶ ዘብዴዎስ ባህል ቅርስና ታሪክ ተጠብቆ እንዲቆይ እያበረከቱ ስላለው አስተዋጽኦ ይሆናል። ባህል፣ ቋንቋ፣ ቅርስና ታሪክ የአንድ ማህበረሰብ ማንነት መገለጫዎች ናቸው። ባህል ሲነሳ ስማቸው ይወሳል። ከልጆች ቀለባቸውና ከወር አስቤዛቸው በመቀነስ ቅርስና ባህል እንዲጠበቅ ትልቅ ስራ ሰርቷል። በመስራትም ላይ ናቸው። አቶ ዘብዴዎስ ጫማ በ1933 ዓ.ም በወላይታ ዞን ዳሞት ጋሌ ወረዳ ነው የተወለዱት። ትምህርታቸውን ከጨረሱ በኋላ በመምህርነት በፖለቲካና በሌሎችም ስራዎች ተዘዋውሮ የአካባቢው ማህበረሰብ አገልግሏል። በተለይ በወላይታ ዞን ባህልና ቱሪዝም መምሪያ ከተመደቡ በኋላ የወላይታ ብሔረሰብ መገለጫ የሆኑ ባህላዊ ቅርሶች፣ ታሪካዊ ቦታዎችና ሌሎችም የባህል እሴቶች እንዲታወቁና ተሰባስበው እንዲቀመጡ ትልቅ ሚና ተጫውተዋል። በእኚሁ የባህል አምባሳደር በወላይታ ሶዶ ከተማ እየተገነባ የሚገኘውን የባህል ማዕከል በወዳጅ ዘመዶቻቸውና በሌሎችም ሰሞኑን ተጎብኝቷል። በወላይታ ሶዶ ከተማ እየተገነባ የሚገኘው የባህል ማዕከል ዓላማ በተለይ የጠፉ የሚገኙ ባህላዊ ቅርሶችን በማሰባሰብ ለሙዚየም አገልግሎት እንዲውሉ፣ ቅርሶቹ ለቀጣይ ትውልድ እንዲተላለፉና ከሀገር ውስጥም ሆነ ከሀገር ውጭ ለሚመጡ ጎብኚዎች እንዲያገለግሉ ታስቦ የተሰራ እንደሆነ ነው ባለቤቱ የተናገሩት። በህይወት ዘመኔ በምችለው አይነት መንግስት ቦታ ቢሰጠኝ ባለኝ በአእምሮዬና በሚኖረኝ ሀብት መጠን እነዚህ ነገሮች ለታሪካዊነት ላስቀምጣቸው ብዬ ጀመርኩኝ። የወላይታን ብቻ ሳይሆን የመላ ኢትዮጵያን ለመስራት ነው ያሰብኩት። በዚህ ግቢ ውስጥ አሁን የወላይታውንና የአማራውን፣ የጉራጌውን፣ የካምባታውን አይነት በአይነት እዚህ ያስቀምጫለሁ። ሀሳቤ በአጠቃላይ ይሄ ነው። ምንድነው ሙዚየምና የቅርስ ኤግዚቢሽን የቅርስ እይታ የሚደረግበት የቅርስ ጥበቃ ሁኔታ ማበረታቻ ቦታ
ይሄንን እየመጡ ሰዎች ከዚህ በአካባቢ ያሉ ቱሪስቶችም ቢሆኑ የኢትዮጵያን በተለይ የወላይታን ህዝብ አኗኗር ስልጣኔው ምን አይነት እንደሆነ እንዲያውቁት። የጥንት ስልጣኔ ነው። ወላይታ 58000 እና ከዚያ በላይ የስልጣኔ ዘመን አለው። አቶ ዘብዴዎስ በእውነቱ ለሌሎቹ ትልቅ ምሳሌ ሊሆን ይችላል። የሱን አርአያ ተከትለን እኛ ራሳችን አሁን እኔ እንኳን ጓደኛም እንኳን ቢሆን ምንድነው የወላይታ ባህልና ቅርስ ለማሳደግ መጀመሪያ እንዳው መሰረት ከጣሉት አንዱ እሱ ነው። አሁን በዛ ተነስተን ቢሮ ከፍተን የወላይታ ባህልና ቅርስ እያሳደገን ነን። እሱ ይሄንን ምንድነው ከሱ የተማርነው እሱ ባሳየነው መሰረት ነው። በዛም አሁን እኛን እየረዳ ከኛ ጋር አብረው እየሰራ ያለ ሰው ነው። አቶ ዘብዴዎስ የባህል ነገር ሲነሳ በጣም የሚሰማው ሰው ነው። ስለ ቅርስ ነገር ሲነሳ በጣም የሚሰማው ሰው ነው። በተለይ በወላይታ ውስጥ ያሉትን ሰው የማይገባባቸውን ዋሻዎች ሁሉ እነ ዋው ጎንጎሎን እነ ቦራጎ ሞችና ዋሻን እነዛን ሁሉ ሰው አይገባባቸውም። እሱ ግን ይሄን ሁሉ እንደ አይጥ ይገባል። ባትሪ ይዞ ይገባል። እንደምንም ብሎ እየገባ እኛ አሁን እዛ ዋው ጎንጎሎ ላይ መውጣት ራሱ በጣም ከባድ ነው። ሀደግታ ቆንጣጊታ የሚባለው ዳገት ራሱ አያስወጣም። ይሄን ሁሉ የዋጠጠ ገብቶ በእውነት ስለ ቅርስ ነገር በጣም የሚሰራ ሰው ነው። ፍላጎቴ ምንድነው? የሚበላሹትና የሚጠፉትን በመበላሸትና በመጥፋት በመሰረዝ በመረሳት ላይ ያሉትን ጠቃሚ የወላይታ ባህል መልሼ ለማቋቋም ነው አላማዬ። ይሄ ነው። እዚህ ላይ ያሉት የወላይታ ህዝብ መኖር የጀመረው ከቤት ነው። በቤት ይኖራል፣ በእርሻ ይኖራል፣ በአለባበሱ ይታወቃል፣ በአደኑ ይታወቃል። ያንን ሁኔታ ሁሉ የሚገልጹ ነገሮችን እዚህ ለአቅሜ በፈቀደው መጠን በየጊዜ እያስቀመጥኩ በህይወት ዘመኔ ለታሪካዊነት ለማስቀመጥ ነው። እኔ በጣም የሚገርመኝ እኮ አሜሪካ ሄዶ እያሉ ከዚህ ከኢትዮጵያ ውጭ አሜሪካ ሄዶ ከመጡ በኋላ ለአገር ቅርስ መቆረብ የሚታወቀው ከመጡ በኋላ ቀደም ሲል ከ5 6 ከ10 ዓመታት በፊት የታዩ ቅርሶች ምን ደረጃ አሉ በማለት እስቲ ዘለቀ እንሄድ ይሉና አብረን ሄደን ያ ቅርስ ባለበት ቦታ ላይ ተጎቶ ከሆነ እንባውቶ የሚያለቅሱ በጣም የሚቆረቆሩ በጣም ለቅርስ እንደ ልጅ እንደ ህይወት የሚያዩ ሰው በመሆናቸው እኔ እጅግ በጣም ማደንቃቸው ማከብራቸው ሰው ናቸው። ቅርስን ወዳለሁ። አሁን እዚህ የምናያቸው ከቅርስ እየጠፉ ከሚገኙት ቅርሶች ወደ ዘመናዊነት እየተቀየሩና መልካቸውን እያጡ ከሚሄዱት ቅርሶች ቤቶች ናቸው። የወላይታ ህዝብ መኖሪያ ቤቶች በጣም ጠቃሚ ቤቶች የነበሩ እነሱ እየጠፉ ሲሄዱ አይቼ በጣም አዘንኩኝ። ታሪክ ስራ ይወዳል። ታሪክ ሰራተኛ ነው። ታሪክ ጸሐፊ ነው። አሁንም እየጻፈ ነው። በዚያ ሁሉ የሚረሳውን የሚጠፋውን አስተካክላለሁ፣ አስታውሳለሁ። ሄዶ በሚመጣበት ጊዜ የሚያስፈልገውን አደርግለታለሁ፣ እደግፈዋለሁ። በህይወት እያሉ የሰሩትን ነገር እኛ ነግረን ሞር ኢንካሬጅ ልናደርጋቸው የሚገባ ነገር እንዳለ በጣም ነው የተሰማኝና ስለ አቶ ዘብዴዎስ ሳስብ ምንም ባልገባን ጊዜ ስለ ባህል ነበር የሚያወሩት። ስለ ሰው ማንነት፣ ሰው መከበር እንዳለበት፣ ሰው ሁሉ መነሻ እንዳለው መድረሻ እንዳለው ይቆረቆራሉና አይገባንም ነበር። ምን እንደሚያወራ እንኳን አይገባንም ነበር። አሁን ጊዜው እንደዚህ ሆኖ ሰው ሁሉ ስለ ባህል በአገር ደረጃ ሲነገር አቶ ዘብዴዎስ ኤርሌር ሆቢ በቃ ሲሪየስ የሆነ ህይወቱን የመሰዋት ገንዘቡን ቤተሰቡን ሁሉ ከገቢው ሁሉ ቀንሶ የባህል ጉዳይ ለማጣራት ገንዘቡን ሲያጠፋ ነበር። እኛ በዚያ ዙሪያ እኛ ደስተኞች አልነበርንም። ለምን የቤተሰቡን ነገር እንደዚህ እየጎዳ ስለ ባህል ይሄን ያህል ምንድነው ባህል ሁሉ እንል ነበርና አሁን ከኢትዮጵያ ታሪክ ጋር ሳይ አቶ ዘብዴዎስ ትልቅ ስፍራ የሚሰጠውን ስራ ለካ ይሰሩ ነበር ብዬ በህይወት እያሉ ደግሞ እሳቸው ይሄን በእውነት በመስማታቸውና ኢንካሬጅ መደረጋቸው እድለኛ ሰው ናቸው ነው ምለው። የእሳቸውን እውቀት ላለማጣት በማለት እኔ አሁን እንዳልኳችሁ በባህል ቀደም በባህል ማስታወቂያ መምሪያ ቀጥሎም ባህል ቱሪዝም መንግስት ኮሚኒኬሽን ጉዳይ መምሪያ ከአሜሪካ መጡ ጊዜ ላይ በተቻለ መጠን እሳቸው የሚያቀቱን እውቀት በተለያዩ በህትመት ጽሁፍ በመጽሔት ላይ አመታዊ መጽሔት በካለ እናዘጋጀዋለን። በዛ ውስጥ ስለ ወላይታ ባህላዊ መስህቦች በተለይ አሁን ባህላዊ ጎጆ ቤት አሰራር እንዴት እንደነበረ ያንን እንደገና ወላይታ አካባቢ ያሉ እነዚህ መስህቦች እነ ዳሞታ የመሳሰሉ ሌሎች አባያ ሌሎች ተፈጥሯዊና ባህላዊ መስህቦች ተመለከተም
እንኳን ይደረጋቸው የምለው ነገር በጽሁፍ ላይ በማስፈርም በጣም ትልቅ ገዛ ያደረጉ ሰው በሆናቸው እጅግ በጣም እሳቸውም ቅርስ ናቸው። ቅርስ ብቻ ሳይሆኑ ቅርስን ለትውልድ ለማስተላለፍ የሚቆረቆሩ በእርግጥም እውቀታቸውን ገንዘባቸውን ከራስ ከቤተሰብ ባሻገር ለዚህ ስራ የሚያውሉ እጅግ በጣም ድንቅ ሰው ናቸው። በቤተሰብ ደረጃ ገንዘብ ጥቅም የማይሰጥ ገቢ አታገኝም፣ ነገር ግን ወጪ ታደርጋለህ የሚል ጥያቄ አለ። ይሁን እንጂ ይህንን የምትሰራውን ስራ ቶሎ ስራ ይላል ባለቤቴ ራሷ። አንተ የምትሰራውን ስራ ስለ አንተ ስራ ሌላው የጻፈ ዝም ብሎ ስም እንትን ይላል። አንተ ግን ዝም ብለህ ስራ መስራት ብቻ ነው የሚለውን ሀሳብ በመቃወም ሳይሆን በድጋፍ መንፈስ ነው። ይህንን ለመስራት አሁን በአብዛኛው እኔ ገንዘብ የማገኘው ካሽ የማገኘው ከልጆች እኮ ነው። ልጆች ይደግፋሉ። በጣም በጥሩ ሁኔታ እየደገፍነው ነው። መጽሐፍም ባህልን በሚመለከት ስለ ወላይታ ታሪክ እየጻፈ ነው። እሱንም እየደገፍ ነው። አሁን ቶሎ ፕሮዲውስ አድርጎ አሳትሞ እንዲያወጣ እየገፋፋ ነው፣ እያበረታታ ነው። ከዛ በተረፈ ግን ሌላ እሱንም እንዴት ነው ያስተማረን ብዙ ነገር አለ ስለ ባህል። በዛ የተነሳ አሜሪካን ሀገር ተወልደው ያደጉ ልጆቼ ወላይትኛ እስከሚናገሩ ድረስ በጣም እሱ ባሳደገኝ መሰረት ልጆቼንም እያሳደግኩ ነው እና በጣም በጥሩ ሁኔታ ነው። እሱም እየደገፈን ነው፣ እኛም እየደገፍነው ነው። እነሱንም አስጠንቻቸዋለሁ ስለ ቅርስ እያንዳንዱ ያለበትን በወላይታ ውስጥ አሁን 33 ዋሻ የት እንዳለ፣ 212 ትክል ድንጋይ የት እንዳለ፣ ወላይታ ንጉሶች ሁሉ የት እንደተቀበሩ እየወሰድኩ እዛ አሳይቼ ፎቶግራፍ አንስቼ ልጆቼ በአብዛኛው ያውቁታል። ይህም ቤት እየሰሩ ያሉት ባለሀብት አይደሉም። የታሪክ የወላይታ ቅርስ አባት የሆኑ ለሁላችንም አስተማሪ የሆኑ በወላይታ ባህል ላይ ለዘመናት የሰሩ የሰበሰቡ አንድ ባለሙያ ምሁር ናቸው። አቶ ዘብዴዎስ ጫማ በወላይታ ታሪክ በወላይታ ባህል ዙሪያ ቅርስ ዙሪያ ላይ አሉ የሚባሉ አባታችን ታላቃችን ናቸው። እሳቸው እንግዲህ ተርፏቸውም ሳይሆን ለዘመናት እየጻፉ የቆዩትን ነገር በአሁኑ ሰዓት የወላይታ ባህላዊ ቤት እንዲሁም በኢትዮጵያም ደረጃ የብሔር ብሔረሰብ የተለያዩ ቀደም ብሎ የነበሩ የሕዝብ መኖሪያ ቤቶች እየጠፉና በቆርቆሮ እየተሸፈኑ ስላሉ በተለይ ህብረ ብሔራዊ የሆነ የዚህ የሎጅ ስራ ውስጥ ገብቶ በጣም ደስ የሚልና ድንቅ መስህብ ሰርቶ የሚያሳዩት ነገር ነውና ይሄ ለወላይታ ዞን ቅርስና ሀብት ብቻ ሳይሆን የደቡብ የኢትዮጵያ ሀብትና የጥንት የኢትዮጵያ ህዝቦች የኖሩበት መኖሪያቸው ነው። አቶ ዘብዴዎስ ስለ ወላይታ ታሪክ ቅርስና ባህል የሚያትት መጽሐፍ እየጻፉ እንደሆነ ስለሰማን ስለዚሁም ጉዳይ አወራናቸው። ጨርሻለሁ። ለማተም ብቻ ነው የቀረው። እኔ መጽሐፉን በሁለት ቋንቋ ነው የምሰራው። ምክንያቱም ኢንተርናሽናሊ ወላይታን ኢንተርናሽናሊ አለ ትርጉም በእንግሊዝኛ ጭምር ሰዎች እንዲያነቡ በዚህ በኩል አማርኛ በዚህ በኩል እንግሊዝኛ አድርጌ መጽሐፉን እየጻፍኩ ነኝ። መጽሐፉ የታሪክ ክፍል አለው፣ ቅርስና ባህል ክፍል አለው፣ የሃይማኖት ክፍል አለው። ያንን ሁሉ ለይቼ አንድ በ3 ቮሊዩም 3 ሴክሽን አድርጌ ነገሮቹን በሙሉ ጨርሻለሁ። አቶ ዘብዴዎስ ብዙ ስለሳቸው ሊነገር የሚገባ ብዙ ነገር አለ፣ ግን ታሪክ ተዳፍኖ እንዲቀር አልፈልግም። እሳቸው ታሪክ ይጽፋሉ፣ የሌላ ሰው ታሪክ ይጽፋሉ። የአገር የባህል የአገሪቷን ታሪክ አንዳንድ ጊዜም የቤተ ክርስቲያን አንዳንድ ጊዜም የአገሪቷን ታሪክ ይጽፋሉ። ግን የእሳቸውን ታሪክ ማን አሰበ? አቶ ዘብዴዎስ እስኪሞቱ ነው እንደሚጠበቀው በህይወት እያሉ እኮ እንዲህ አይነት ጥሩ ስራ የሰራ በተለይ እኔ አሁን የሱ ተማሪ ስለሆንኩ መምሬ ስለሆነ ልክ እንደማወራ እኔ ብቃቱና አቅሙ የለኝም። በሞያዬም የተለየ ነገር ነው፣ በጤና ዘርፍ ነው እና በስነ ጽሁፍ ዙሪያ ስላይደለው ምንም ለመጻፍ አልችልም። ግን ለመጻፍ የሚችሉ ሰዎች ይህንን ሀሳባቸውን ጥረታቸውን ይህንን እንዴት ነው ምን ልበል በምን ቋንቋ ላስረዳ? ያንን ሁሉ ነገር ኤፈርት አላቸው። በቃ ለሁሉ ነገር ጥረት ነው ያላቸው። ያንን ሁሉ ሙከራቸው በብዙ አቅጣጫ ተሳክቷል፣ በብዙ አቅጣጫ። ያንን ደግሞ ጽፎ ማስቀመጥ፣ ጥሩ ሰው እንደሆነ ማውራት፣ ጥሩ ሰው እንደሆነ ማስነገር ቢሆን ደስ ይለኛል። ደባረካቸው ለይሳቀነ
በእድሜያቸው ስለሰሯቸው በርካታ ስራዎች ውስኑን ያህል ካልን አሁን ደግሞ ስለ ረጅሙ የትዳር ህይወት ጉዟቸው እንዲነግሩን 50ኛ ዓመት በዓላቸውን ወዳከበሩበት የወላይታ ሶዶ ጉተራ አዳራሽ አመራን። መጀመሪያ የኔ አስተማሪ ነበር በትምህርት ቤት። በዛ በነበርንበት ጊዜ ተነጋገርንና እሱ ፈልጎኝ ተስማምተን ተጋባን። ቤት ውስጥ ያላችሁ ፍቅር ምን ይመስላል? በጣም ጥሩ ነው። ልጆቻችንን እናሳድጋለን፣ እንወልዳለን። ብዙ ልጆች ወልደናል። ደግሞ በማንኛውም ነገር እንተጋገዛለን። ዛሬ እዚህ ቦታ በመገኘቴ መቼም ዛሬ ደስታ ቀን ነው። በጣም ደስ ይለኛል። ምክንያቱም ዘመድ ወዳጅ ቤተሰብ የሚያውቀኝ ሰው ሁሉ እዚህ ተገኝቶ ከኔ ጋር ይሄንን አዲስ የበዓል አከባበር እያየ ደስ ብሎት መጥቶ እየተገናኘኝ የደስታ መግለጫ እየሰጠኝ ነው ያለው። በጣም ጥሩ የልጆቼ አባት በጣም ጥሩ ባል ነው። በማንኛውም ነገር ከኔ ይልቅ ለኔ እሱ ጥሩ ነው። በጣም ነው የሚደግፈኝ። ብዙ ድካም ብዙ ውጣ ውረድ ሳይኖረኝ እኔን ደግፎኝ እንደ አባትም እንደ ምስትም ይዞኝ ነው ያኖረኝ። ትንሽ ከሱ እድሜም አነስ ያለ ነበረ። ከልጆቼ እኩል አሳድጎኛል። በመቻቻል እንኖራለን፣ በመዋደድ እንኖራለን። ለሰው በቤታችን ያለውን ነገር ማናቸውንም ችለን በመቻቻል እንኖራለን። መቻቻል አንድ ፍቅር ነው። ስለዚህ እሷን ባለቤቴን እወዳታለሁ። ከእሷ በስተቀር ሌላ ድጋፍ ሌላ ረዳት የለኝም። እንግዲህ እወዳታለሁ ባለቤቴን ማለት እወዳታለሁ ብሎ መናገር ምንም ጥቅም የለውም። ነገር ግን በተግባር ላይ እወዳታለሁ። በጣም የሚገርም ጉደኛ አባት ነው። በደንብ በስርዓት አስይዞን ያሳደገን ጥሩ አባት ነው። ጥሩ አስተማሪ ነው። እኔ ነኝ እንደውም የተነሳሳሁት ከዛሬ 15 ዓመት በፊት በቃ እንደዚሁ አሰብኩኝ። የተዘጋጀሁበት ቆየው። እህትና ወንድሞቼን አነቃቃሁኝ። ተዘጋጁበት ብዬ ከአንድ ዓመት በፊት ነግሬያቸው ከአሜሪካ እዚህ ድረስ እነሱን ይዣቸው መጣሁኝ። ይኸው እግዚአብሔር ጥሩ ጊዜ እየሰጠን ነው። አባታዊ ፍቅር ከዲሲፕሊን ጋር ተመጣጥኖ የሚያቀርቡ የልጆቻቸውን የወደፊት የህይወት ዝንባሌን በዛሬው ምክር እንደዚሁም በትምህርት ቀጥሎም ደግሞ በዲሲፕሊን አንጾ ያደሱ የፍቅር አርበኛ አባትም ናቸው። ፍቅራቸው ለህዝብ እንኳን የተገለጠ ነው። ለኛ ልጆች ብቻ ሳይሆን 8 ዓመት ይሆነኛል በትዳር ከቤቱ መጨረሻው ሴት ልጅ ከሆነችው ጋር። ስለዚህ ፍቅር ነው ያሰማሩኝ። ፍቅር እና መጋጨት እንኳን ቢኖር በዛ በግጭት መሀል ያ ግጭት ከሀሳብ የዘለለ እንዳይሆንና ወደ ሌላ ነገር እንዳይሻገር ጥሩ ራዕይ ወደፊት ጥሩ ራዕይ ይዤ ልጄም አንድ ልጅ አፍርተናል። ልጄም በጥሩ ሞዴል እንዲያድግ ጥሩ ተሞክሮና ሞዴል ናቸው የሆኑኝ። ከዚህም ባሻገር ያው አቶ ዘብዴዎስ እንደሚታወቀው በሀገር የሚታወቁ ናቸው። የታሪክ ምሁር ናቸው። ብዙ የቅርስ ጥናት የሚያደርጉ ሰው ናቸው። ብዙ ስለሳቸው በዚች በአጭር ጊዜ ውስጥ እንዲተናገር የሚጨርሰው ሳይሆን አገርም የሚያውቀው ስለሆነ ስለሳቸው ብዙ አገር የሚለው ነው እና ተሞክሯቸው፣ አስተምሯቸው፣ የቤተሰብ አስተዳደጋቸው ለኛ ለቀጣይ ኑሯችን ጥሩ መሰረት የጣሉበትና ይህም እንትን እንደ ጥሩ ተሞክሮ ይዘን እኛ በዚህ እድሜ ያለን ሰዎች ለቀጣዩ እንድናስተላልፍ ከማድረጋቸው ጋር በተያያዘ ትልቅ ራዕይና እሴት ነው ብዬ ነው የምወስደው። በ50 ዓመት ውስጥ በጋብቻ ዓለም 50 ዓመት ቆይቷ ምን ሰራ፣ ምን አጋጠመው፣ ለካ ሁሉ ሰው የራሱን ህይወት ቆም ብሎ እንዲያይ የሚያደርግ ግሩም ፕሮግራም እንደሆነ አይተናል። ሰዎች በህይወት እያሉ የሰሩትን ነገር መስማት አለባቸው፣
መበረታታት አለባቸውና በጋብቻ በዓላቸው ራሱ ይሄ የልፋታቸው ውጤት የተገለጠበት ቀን ስለሆነ በሳቸው ምትኮኛ እኔ ከፍተኛ ደስታዬን እገልጻለሁ። ወጣቶች ተቻችለው አንዱ የአንዱን ጸባይ ተሸክመው በተለይ እንደ እግዚአብሔርም ቃል ሚስት ለባል ትታዘዛለች፣ ባልም የሚስት ራስ ነው ይላል የእግዚአብሔር ቃል እና በዚህ አይነት ተደጋግፈው በሰላም እንደ እግዚአብሔርም ቃል ተረዳተው መፋታት ምናምን ሳይኖር በፍቅር በሰላም ተቻችሎ ቢኖሩ መልካም ነው እላለሁ። ይህ የክብር በዓል ለእግዚአብሔር አንደኛ ክብር፣ ሁለተኛ ለነሱ እኛ ያለንን አድናቆት ክብር የምንገልጽበት ለሚመጣውም ሕዝብ የነሱን ዱካ ተከትሎ ተስፋ ያለው በመሆኑ እንኳን ደስ ያላቸው ልንላቸው እንወዳለን። እሳቸው ቤተሰብ አካባቢው ላይ በጣም የተረጋጋ ለቤተሰብ ያላቸው ፍቅርም ጭምር ነው ገላጭ። የ50 ዓመት ቀላል ስላይደለ ለወጣቱ ትውልድም የረጅም በጋብቻ ህይወት ውስጥ ያለው ውጣ ውረድ አልፎ ወጣቱ ትውልድ የሰከነ ትዳር እንዲመራም ይሄ 50 ዓመት ማክበራቸው ለወጣቱም ትልቅ መልእክት ያለው ስለሆነ እጅግ በጣም የሚደነቅ ነው። ስለዚህ እግዚአብሔር እድሜ ላይ እድሜ የጨምርላቸው ወጣቱን ትውልድ እሳቸው ለቅርስ የሚያደርጉት እንክብካቤ ቀጥሎ ወጣቱ ትውልድ ያን ነገር የእሳቸው መንፈስ ተከትሎ ቅርሱ እንዲከባከብ መልእክት አስተላልፋለሁ። ሁለቱ ተፈቃቅረው ሁለቱ